ይችልሽ ቆይ ስማኝማ ዶክተር ምን በቃቱ እንዴ ንገሪኝ እንጂ ምን ነበር ረስተውት በቃ እሺ ሳስታውሰው ግን ተመልሼ እመጣለሁ ደስ እንዳለሽ ኦኬ ባይ ውሻ ፈራው ብለሽ ተመልሰሽ ካልመጣሽ ሌላው ችግር የለው አይሩታ አንቺ ማን ነው ደግሞ እያራራቀቻል ቤቲ ላይ ታታል ቤቲ ማንሽ ደግሞ ቤቲ ማናት ይለኛል ከኪንጎ ጋር ምሰራው ናት አይታታል ወዴት ሄድሽ አሁን ቃሽቷ እኔ ደግሞ ወዴት እንደሄድሽ በምን አውቃለሁ ቆይ ምን ልታረጋለሽ ዳይመንድ ደግሞ ያልተጠየቀውን አቀባጠር ጉድሽንማ ይዋለሁ ተከትዬ ምን እንደምታረጋት አይሻል የእናቱ ለታዋን ባነሳው ዳለው ደግነቷ ብዙ መሆኑን አውቃለሁ ወላጅናት እኮ ልጇን ትወዳለች ከራሷ አስበልጣ ልጇን ትወዳለች ከራሷ አስበልጣ ልጇን ትወዳለች አይምዬ ከቅፍሽ እኮ ከወጣው ተመችቶኝ አያውቅም እናቴ እዚህ ራበኝ የለ ጠማኝ የለ አዘንኩ የለ ተደሰትኩ የለ እዛ እኮ እናቴ ቢረባኝም ቢጥመኝም ከቅፍሽ ገብቼ ሁሉን ነገር እረሳዋለሁ አይምዬ ሽታሽ ነው ናፈቀኝ እናቴ የእናቱ ለቷን አለ ማነው አረ ገረጥሩት ነው እንዴ ማነው ምንድነው ማነው ባረቀስማ ወዲ ምንድነው ባንቺ ምንድነው ማነው አረ ገረጥ ማነሽ አንቺ እልከኝ ተነሳ እባክህ እኔ ነው እንደምቀበረኝ ዝሞትልኝ እባክህ በእናትህ ምን እንዴት ነው በህይወት ያለችን ሴት እምቀብረው ምን ያለ ቅብጣት ነው ባክሽ ነውጭ ብያለሁ ነውጭ አልወጣም እንዴ በፍጹም መውጣት አልችልም ምን ማለት ነው አልወጣም ማለት ከሰው ቤት ዘው ብሎ ገብቶ አልወጣም ማለት አለ እንዴ ይሄ እኮ የተከበረ ሰው ቤት ነው ምንዋ በረሮ መጣችብኝ በእናታችሁ እንዴ ውጪልኝ ብያለሁ እኔ እናቶች ተነቃቃ የዳይመንድ ቢጤነሽ በዚህ ዘዴ መጣችሁ ነውጭ አልወጣም ወዴ ልትይ ራሱ ቀብራራ የሚይልሽ ባላገሩ ምን ይያለው አንቺ ነይ ብያለሁ አንቺ ሴትዮ ዛሬ ነይ ውጪ እንዴ አልወጣም በእናትህ ተወኝ አሹ ምንድነው ማናት እሷ አረ እኔ ኬታቃለሁ አታውቅኝ አላውቃት አንተዋወቅም እንዴ አላውቃትም ትላለህ እንዴ ጎትተህ ሳሎን ድረስ ይዛ ገብተህ አሹ ማናት እሷ ቤቲ ይባላልው ቤቲ አሹ አረ እኔ ከዛሬ ውጭ አይቻት አላውቅም ሴትዮ ቆይ ከኔ የምፈልጊው ነገር አለ እንዴ የምትወጪ ከሆነ ውጪ ማንሽ ቤቲ ሰው ቤት ዝም ብሎ አይገባም ለምንድነው ዘው ብለሽ ሰው ቤት የገባሽው እሺ በጣም ይቅርታ አሹ ቀብራራው የሚይልሽ ሴትዮ ትወጪያለሽ አትወጪም ዛሬ አሹ ምንድነው ጫጫታው እንዴ አንቺን አውቅሻለሁ እዚህ ምን ታደርጊያለሽ ታውቂያታለሽ አዎ ጓደኛዬ ናት እምልሽ እኮ እሷን ነው ጓደኛዬ አዎ ታውቂያት እናቴ ናት እሺ ቤቲ ይባላልው እታለም ይባላልው የፍቅር እናት ነኝ ይኸውልሽ ከዚህ በኋላ ሰው ቤት ሲገባ ተንኳክቶ ነው እሺ የሚገባው አለች የለችም ልግባ አልግባ ብለሽ በስርዓት ነው መግባት ያለብሽ እሺ ዝም ብሎ ሰው ቤት ዘው ተብሎ አይገባም እሺ በጣም ይቅርታ የፍቅር ጓደኛ ተሆነችማ ግድ የለም እረዳታለሁ እንዴ የፍቅር ጓደኛ ሆኖ መንጤነኛለ ብለሽ ነው እኔ እኮ ቅበረኝ ስትለኝ ማን ዘመን ሞቶባት ነው የኔ እናት ምስኪን ብዬ እኮ በጣም ሳዝንላት ነበር ሞች አሹ ወደ ስራ ተመለስ አንተ ይሻላል ቤቲ ነይ በቃ መኝታ ክፍሌ ላሳይሽ እሺ ጥሩ ማን ተርፈሻል ቡናውን እኮ ላያችን ለበሰችው እህቴ እንዴት አደረክ አልተሳካም ሁሌ አልተሳካልኝ ነው የምታውቀው ቆይ አይደብርህም እንዴ ቆይ መች ነው የሚሳካልሽ እኔ ምን ላድርግ ቤዛ ሰዎች ብዙ ነበሩ እኔ ለብቻዬ ምንም ማድረግ አልቻልኩም እሱማ ልክ ነህ እኔ ነኝ ጥፋተኛ አንተ መላኪ
እንደዛ አትበይም ቤዛ። እኔ እኮ የተቻለኝን ሞክሬያለሁ። ቆይ መሞከር ለኔ ምን ይሰራልኛል? ለኔ ገንዘብ ይሆነኛል አይሆነኝም አይደል? መሞከር ሳይሆን ማድረግ ነበረብህ ዳኒ። እሺ በቃ አትናደጃ። አንተ ሁሌም እኮ እኔ ልሰማኝ ፍቃደኛ ሆነ አታውቅም። ሁሌም ቢሆን ትታለላለህ። ግን ዳኒ ዛሬም ሁሌም የምነግር ነገር ቢሆን ለራስ ያለው ራስ ብቻ ነው። እሺ እሱ ማለት ትክክል እኮ ነው። እሺ አውቃለሁ ማንም የለንም። አታውቅም። ብታውቅም አኑሮ ይሄን የመሰለ ድል አታስመልጠኝ ነበር። ቆይ ለምን ትረሳለህ? ሰዎች እኛ ላይ ያደረሱብን ጭካኔና በደል እንዴት ትረሳለህ? ወደፊት እንጂ ወደ ኋላ የቀረውን ለማንሳት መመለስ የለብህም። እሺ ተግባባን? አዎ ተግባብተናል ቤዛ። የምር ከዚህ ካስወጣኸኝ ግን መቼም ነው ውለታ ማረሰው። ዘማ ላንተ ብዬ ሳይሆን ለሚስቴ ደስታ ብዬ ነው። እሺ ሚስቴ አትበል እንጂ ምንድነው? አክብረኝ እንጂ ወንድሟ ነኝ። ምንድነው አስሬ ዝም ብሎ ሚስቴ ምን ማለት ነው? አልነገርኩም እንዴ? ላገባት እኮ። አንተ ግን በቃ አመረርክ። ባለ ትዳር ልትሆን ነው? እናሳ ግድ ነው። ጀግና ናት። የኔ እህት ባትሆን ይቆጨኝ ነበር። አንበረከከቻ። እሱንም እኮ ደጋግሜ ነግሬያለሁ። እህትህ ስለሆነች መኩራት አለብህ። ወሬውን ተውና አሁን መቼ አሰብክ? ጓደኛዋ የለችም። ጓደኛዋ ስትመጣ ከሷ ጋር ተነጋግሬ እንዳደርግ ያሰብኩት። አንተም ደግሞ እስክትለቀቅ እየጠበቅኩ። እርግጠኛ ነህ ግን ከዚህ ሞጣ ይመስላል? እንግዲህ ቤዛን ነግሬያታለሁ። መታ ካላገዘች የሚደርስባትን ነገር ታውቃለች። ጀግና ሲጣርገ በገደልክልኝና እድሜ ልኬን እዚህ በታሰርኩ። እቺ ተምች። እሱን ተው። እኔ ማግባትና ቤተሰብ ማፍራት እንጂ ሰው መግደል እንኳን እቅድ የለኝም። ባይሆን አንተ ስትወጣ የምፈልገውን ነገር አድርጋት። እህቴ ለምን እዚያት አልመጣም? ምን ሆነ አፈቀች እንዴ? እኔ አላልኩም። ምን አለ ወንድሟ አይደለ መታ በጠይቀኝ። እሱን ለማያውቅ አባቴ ታስታውቃለህ እኮ ናፍቃለች። በልበሊድ ሌላ ነገር አታስወራኝ። ለማንኛውም ባለፈው በተናገርካት ነገር በጣም ተቀይማለች። ለዛ ነው እንጂ ሁሌ ስትመላለስ ነበር የምትለው። እሷማ ወንድም አገኘው ብላ ነበር። ምን ነገር ታጋግላለህ? እኔ ትመጣለች ብዬ ስጠብቅ ነበር። እሷም ቀረች እንጂ። እሺ በቃ እነግርልሃለሁ። ምን ብለህ? እንደናፈቀች ነው። አባቴ እንድትቀብጥብኝ ነው እንዴ? ሰማኛል። እኔ ወንድሜ ምናምን የሚባል ነገር አልፈልግም። እሺ መታ ደግሞ እንዳቀብጥብኝ እኔ አይመቸኝም። ታውቃለህ ብቻዬን ያደግኩት። ማንም ለሊ ሀረር የሆነ ሰው ቃሉን አክብሮ ተመልሶ መጣ። ለሊ ብታይ እንዴት እንደተናደድኩ እንዴ! ለምን? ምን ተፈጠረ? የሄድሽበት አልተሳካም? ምን ላሳካ ነበር የሄድኩት? አይ ምን ይሳካል ብዬ ሳይሆን ሱስ ይዞኝ ነው የሄድኩት። የምን ሱስ ሩት? ቆይ ከሰው ጋር ሱስ ይዞሽ አያውቅም? እሱም ማየት፣ እሱም ማውራት፣ እሱም መስማት፣ ኩራቱ፣ አነጋገሩ፣ ሁሉ ነገሩ፣ ፈገግታው አትሳቂ አይለሊ ደግሞ። ቆይ ይሄ ሁሉ ነገር የታደለው ማን ነው? ታውቂያለሽ? እንታዩ በቃ አልነግርሽም። ለምን አትነግሪኝም? አይ ደግሞ ሄደሽ ብትነግሪውስ? እኔ ወሬኛ ነኝ እንዴ? ዝም ብዬ ሰው ሚስጥር የምናገር? አረ የረሳውልሽ መሰለሽ? ቆይ ምንድነው እሱ? በፊት ልጅ እያለን አታስታውሽም ወይ ሩታ? እሱ እኮ በልጅነት ነው። አሁን ያቺ ቀበጧና ግዴለሽ አለሌለች። እርግጠኛ ነሽ? ልንገርሽ? አሁን ንገሪኝ። ማን ነው? ዶክተር ነው። ዶክተር? አዎ። ቆይ ለምን ሳቅሽ? ምንም። ፕሊስ ለሊ አትሳቂ። እኔ በጣም ነው እርዳታ የሚያስፈልገኝ። ብቻዬን በጭራሽ አልቻልኩም። በጣም ያበሳጨኝ ነው። ቆይ ከመቼ ጀምሮ ነው? እሱማ እኮ በጣም ቆይቷል። አንቺ የታመምሽ ጊዜ ነው ያየሁት። በእኔ ሰበብ ለካ ዶክተርን ለማየት ነበር ሆስፒታል የምትመላለሽው። አይ ሩታ፣ እኔ መች ገባኝ። እሺ እባክሽ ሌላስ ምን አለ? ጉድ እኮ ነው። ዘንድሮ ማንሰማው ነገር የለም። ለካ ዶክተርን ፍለጋ ነበር። እኔ መች ገባኝ። አይ ሩታ። ቤቲ አመሰግንሻለሁ። ዛሬ ከጉድ ነው ያወጣሽኝ። እናትሽንም ዘበኛችሁንም በጣም ፈርቻቸው ነበር። ቆይ አንቺ እዚህ እንዴት መጣሽ? እየተከታተሉኝ ነበር። በጣም ፈርቻቸው ነበር። የምገባበት ሳጣ ነው የእናንተን በር መጥቼ ደበደብኩት። እነማን ናቸው የሚከታተሉሽ? አታውቂያቸውም? አሁን ልሂድ በቃ መሰለኝ። እሺ በቃ ስትፈልጊ መምጣት ትችያለሽ። እሺ በጣም አመሰግናለሁ። ቆይ ግን ማነሽ? እሺ ዳን ተግባባና? አዎ ተረድቼሻለሁ ቤዛ። ግን እንደዚህ ዝም ብለሽ አትናደጂ። አየካ ዳን፣ ይሄንንም ጭምር ነው የምልህ። ምኑን? ፍቅር ከተባለች ልጅ ብትርቅ ይሻላል ዳኒ። ልጅቷ ልትጠቀምብህ ነው እንጂ የምፈልገው እውነት ወዳህ አይደለም። እሷ እንደውም ፍቅር ራሱ ምን እንደሆነ አታውቅም። እሺ
አውቃለሁ እኮ እሷ ግድ የላት ግን አጠገቤ ስትሆን ሳወራት ሳገኛት ደስ ይለኛል። በቃ ሙዴ ይቃናል። በቃ ተመችታኛለች። ዳኒ አትጃጃልብኝ። ልጅቷ እንኳን ላንተ ለእናቷ ራሱ የምትወል ልጅ አይደለችም። ከሷ ጋር ያሰብከውን ነገር ብታቆም ይሻላል። በኋላ ቤዛ ምን አለች ነው የምትለው? ይቆጫል። እሺ ሀይሩታ ቆይን ከመቼ ጀምሮ ነው እሱ ጋር መመላለስሽን እንደምትወጂ የሚያሳየው? እና ምን ላርግላሊ ግራ ቢገባኝ እኮ ነው። በጣም ነው ግራ ይገባኝ። ሁሉም ሰው እሱን ባይ ነው። ብዙ ሴቶች ስለሚወዱት እኮ እንደዚህ የሚኮራው። ብዙ ሴቶች? አንቺ ስለነሱ ምን ይመለከትሻል ሩታ? ራስሽን እኮ ከነሱ ጋር ማወዳደር የለብሽም። አንቺን የምትመስል በዚህ ምድር ላይ የለችም። ያንቺን አመለካከት፣ ያንቺን አስተሳሰብ፣ ያንቺን ስብዕና፣ ያንቺን ውስጣዊና ውጫዊ ውበት ማንም የያዘች ሴት የለችም። እሱን መጀመሪያ ማወቅ አለብሽ። አዎ ግን ደግሞ ለሊ ብዙ ፈላጊዎች ሲኖሩት እኔ ለይቶ ከነሱ ያየኝም። ምናልባት ልክ እንደነሱ አስቦኝ ቢሆንስ? አይ አይመስለኝም። ዶክተርን ከማንም ሴት ጋር አይቼው አላውቅም። እንደዛ አይነት ሰው እንኳን አይመስለኝም ሩታ። ደግሞ ቢሆንም ብዙ ሴቶች የሚያፈቅሩትን ወንድ ማፍቀርሽ እኮ በጣም ሊያስደስትሽ ነው የሚገባው። እሱማ ደስተኛ ነኝ። በመቀጠል ደግሞ ዶክተርን ሌላ ሴት አፈቀረችው ማለት አንቺ እሱ መተው አለብሽ ማለት አይደለም። ከነሱ ማለት አንቺ ልዩ ሆነሽ መገኘት አለብሽ። አንቺ በብዙ ነገር የተለየሽ ነሽ። እሱን ነገር ደግሞ ፈልገሽ ማወቅ አለብሽ። ከዛ በኋላ የዶክተር ምርጫ ነው፣ እሱ ነው የሚወስነው። አትጨነቂ ሩታ። እሱማ እኮ ልክ ነሽ ለሊ። ግን ደግሞ እንዴት እንደሚኮሳተርብኝ ስላላየሽ እኮ ነው። ለኔ ሲሆን ጭራሽ ፊቱ አይፈታም። እሱ ያጋጥማል። ዶክተር ደግሞ በመናገር የሚያምን ሰው አይነት አይደለም። አንቺ ደግሞ አፉን ሳይሆን አይኑን አይተሽ ብዙ ነገር መረዳት አለብሽ። አስተዋይኮች ብዙ ነገር ትማራለሽ። እሱን እኮ አዎ ልክ ነሽ ለሊ። ግን ደግሞ አሁንም እኮ እዛ መመላለስን በጭራሽ አልወደደውም። እሺ ምን ላድርግ? ለምን ዝም ብለሽ ትመላለሻለሽ? ለምን ወደ ሰው የምንከፍለው መስዋዕትነት እኮ በጣም ያስደስታል። አንቺ ማድረግ ያለብሽን ነገር አድርጊ። ግን ሩታ እሱ ላንቺ ስሜት እንደሌለውና እንደማይወድሽ ያወቅሽ ግን ወደፊት ወደ ኋላ ሳትይ ቶሎ መመለስ አለብሽ። እሺ ለሊ። ማሚ ናት። ምንድነው እሱ? እዚህ እንደሆንኩ የታልነግራት ነው የመጣሁት። በቃ ልሂድ ለሊ። እሺ ብታረቅ አስበይ። አይ ሩታ እኔ ግን ብዙ አድርጉትም አንቺ ደርሽ እንዴ? ለኔ ችግር የለውም አበበዬ፣ ላንተ ምረጥ እንጂ ከየት እንደመጣው እያወቅከው መደብ ላይ መተኛት የለመደ ገላ እዚህ የቅንጦት ህይወት መጥቶ መቼ ያማርጣል ብለህ ነው? እሺ እኔ ቆንጆ አብረኝ ስላለሽ ደስተኛ ነኝ። የኔን እንዴት ልንገር? እኔ ራሱ በጣም ደስ ብሎኛል። ካንተ ጋር መሆን በጣም ያስደስተኛል። እኔ ምልሽ ላጎትሽ ደወልሽለት? አልደወልኩም። እኔ በሰላም መግባታችን ደውዬ ነገር ያለው አንቺም ግን ደውለሽ ነገር እሺ? የምርህን ነው? ቆይ አጎት ምን አለ? በስራት ነው ያወራው። ነው የሚገርምሽ አጎት እዚህ ከመጣን በኋላ በጣም ነው ልቡ ያራልን። ኢቭን በመሬቱ ጉዳይ ራሱ እንደሚያግዘኝ ነግሮኛል። የምርህን ነው? እስኪ እውነት በለኝ። አዎ አጎትሽ ጥሩ ሰው ነው፣ ሊያግዘኝ ነው። እንደዛ ከሆነማ ግልግል ነው። ያዘነብኝ መስሎኝ በጣም ከፍቶኝ ነበር። አይ ይሄ ልዩ እንደዛ አይደለም። እሺ ተነጋግረናል። ደግሞ አንቺም የደወልሽ ቼክ አድርጊው እሺ? ከዚህ በኋላ ደግሞ አንቺ ልወዳሽ ሳይሆን ልክስሽ ነው የምፈልገው። አመሰግናለሁ አበበዬ። ግዴታዬ ነው። ያለን አቤት አጎቴ ጠራኸኝ? ምንድነው እንደዚህ በሐሳብ ጭልጥ ያረገሽ? ወዴትም አጎት አለው። እህትሽ ነች እናትሽ ነች ናፈቀች? ሁለቱም አጎቴ። አይ የእህትሽን ነገር እንኳን ተይው። የእሷ ነገር የበቃኝ ይሄን መሬት ማሳውን ሸጠ ብር ላክልኝ ያለችኝ ቀን። ምን ታድርግ? እዚህ የገጠር ኑሮ በጣም ከባድ ነው አጎት። ምኑ ነው ከባድ? እዚህ ተድራ ተኩላ እኮ ወግ ማረግ ብታሳየን ለኔም ለናትሽም ለነብሷም ጥሩ ነበር። አንቺም ደግሞ ትደግፊያታለሽ። ተይ ሄለን፣ ይልቅ ተነሽና የብርሃን እናት ጋር ሄደሽ መጥቻለሁ አይጨነቁ ብለሽ ንገሪያቸው። ልሂድ አጎት? አዎ ሂጂ። ያበበ ሊያወራሽ ከሞከረ ውርድ ከራሴ ብሏል ቢው። እሷም ቢሆን ተጨንቃ ማክረኝ ስለነበር ደህና ነኝ መጥቷል ብለሽ ንገሪያት። እሺ አጎቴ። አይ አበበ እችን የመሰለች አደራ ልጅ ወስዶ ጨርሶ ሲያበቃ መለሳት አይደል? ቁርጥ እኮ ታለምን ነው የምትመስል። ፑ ካይን ያውጣሽ እንጂ ምን ይባላል? ጫኔ አንተ ጫኔ ናፍታኝ አንተ ሰው ዝም ብለህ አትጩህ። ናፍታኝ ዝም ብለህ አትጩህ። ዘኛለሁ እኔ ኋላ ይው አንድም ነገር ይው ኋላ እንዳ ይው ይሄ ነገር ወደ ዴቭ እንዴት መጣሽ? ምን ይሆን ብለህ ነው ልጁን አፍነህ ልትገለው ነው እንዴ በዚህ ጨርቅ የምታስረው?
እያምቧረቀ እኮ ሰፈሩን በጠበጠው። ምን ላድርግ? ነገሩ ልጁ አስቸጋሪ ቢጤ ነው። ቆይ ግን አንተ አደይን ለምን ይዛት የመጣው? መች መጣች? ናማ ና ወጣ ብለን እናውጋ። እነሱ ናፍቆታቸውን ይወጡ። ጫንዋ ተነጋግራችሁ ነው የመጣችሁት ማለት ነው? አንተም ለነሱ አይደላህ ማለት ነው? ወይ እንደዚህ ታስሩ ያየችው ዝም የምትል ይመስላል? ፈታ ይዛው ብትሄድ ብታስኮበልለው እኔ ምን ልበላ ነው? ጾሜ ልታሳድረኝ ነው? ተው አታዘናጋኝ፣ ተው አታዘናጋኝ። ስራዬን በስነ ስርዓት ልስራበት፣ አታዘናጋኝ። እና እዚህ ተገትረ ልትውል ነው? አጎትየው ነፍሴ እንዴት እንዳስጨነቋት። ከዚህ ቦታ ንቅንቃልም 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 ስለ ንቅንቃልም ወጣቸው። ቆይ ምን ታደርገዋለህ? ስትነካው ንቅንቃልም ስለ እንዴ ዝም በል። አያታጣን ተው አልሆነልህ አለኝ ኑሮ አልሆነልህ አለኝ አልሆነልህ አለኝ ህይወት አልሆነልህ አለኝ አልሆነልህ አለኝ ኑሮ ደግሞ ምን ቀረሽ? አረ ምንም እየሄድኩ ነው። ታዲያ ደግሞ ምን ቀረሽ? ድሮ እኔን አስፈቅደሽ ነው እንደምትወጪው? ኧረ እንዴት ነው ነገሩ እባክሽ? አሁን ደግሞ ያለመደብሽን መረጋጋት ከየት አመጣሽ? አሹ በጣም ይቅርታ በእናት ቅድም እኮ ከኋላ ሰዎች እያባረሩኝ ስለነበረ ነው እንጂ አንተ እንዳልከው ቀጣፊ ምናምን ሰው ሆኜ አይደለም። በጣም ይቅርታ እሺ። አይ በድሮ ጊዜ አሉ ሚስት ለባሏ ከጓደኞቿ ጋሩ ጋሼ ስንት እንጀራ ልጋግር አለችው አሉ። አንድ ከብጥያ ጋግሪያ ድሮ እኔን ጠይቀሽ ነው እንዴ የምጋግሪው አለ። ወደ ጓዳ ገባ ብላ ሰው መሳይ በሸንጎ አለች። ስሚ አላቅሽም እንዴ መሬት ላይ ብትነጠፊም አላምንሽም። የፍቅር ጓደኛ እኮ ነሽ እንዴ። ለምን ፍቅር ይሄን ያህል መጥፎ ሰው ነች እንዴ? ኧረ እኔ አላልኩም አልወጣኝም የኔ እናት። ይሄን ሰሞን ሰላሙኛለሁ። እንደው እኔን ክፉ ለማናገር እንጂ የጓደኛሽ ባህሪ ጠፍቶሽ ነው? አረ ለኔ እኮ ፍቅር ጓደኛ አይደለችም። ይሄው ምን አልኩኝ? ታውኑ ጀመረሻ ውሸታምነቱ፣ ቀጣፊነቱ፣ አስመሳይነቱ። አረ እኔ አልዋሻሁም። በየመንሽ የኔ እናት አሁን ሌላ ክፉ ሳታናግሪኝ አንቺም ሳታናግሪ ሂጂ። እሺ ለማንኛውም ሄጃለሁ። ሰላም ዋል። እሺ እንዴት ነው ባካችሁ? ቅድም ቅበረኝ አልሽ፣ አሁን ደግሞ ልገንዝሽ። እንዴት ያለው መጣብኝ ዘንድሮ። ይሄ ቤት እኮ የማይችለው ጉድ እኮ የለም። ይሄ ቤት እኮ አልሆነልህ አለኝ ኑሮ አልሆነልህ አለኝ አልሆነልህ አለኝ ህይወት አልሆነልህ አለኝ። እኔ ምን ቆይ መቼ ነው አገባሻለሁ የምትይ? ሰርግ አማረሽ? አማረሽ ብቻ ጥያቄ አለው? ትንሽ ታገሺ፣ ቆንጆ ስራ ሳገኝ አገባሻለሁ። አሁን ግን አገብቼሽ በምን ነው ማኖርሽ? አንተ እሺ ስለማትል ነው እንጂ እኮ ይሄ ቤት ይበቃናል። ደግሞ ስራም ከሆነ እኔም አንተም እንሰራለን። ታዲያ ምን ችግር አለው? ቢው አይ ከምት እንደሱ አይደለም። እኔ ማሰብ በሌላ መልኩ ነው። እሱን ደግሞ በቅርቡ አሳካዋለሁ። እሺ እኔ ባላ ተጨነቅብኝ። እስከፈለክ ጊዜ እጠብቅሃለሁ። እሺ አመሰግናለሁ። ከምት እንዴ ለምን በሰሙ ወደና ፈቀም እንደው ስላሳየኝ አመሰግናለሁ። አሁን ላይ በጣም ነው ማፈቅርሽ። ያኔም ስላሰገድኩሽ በጣም ይቅርታ። እስካሁን አልተመለሱም? ኧረ አልመጡም። አዘሯ ወዴት ሄዱ? እስኪ ውጡና ፈልጓቸው። ኧረ እኔ በጣም ደክሞኛል። ማዘሯ ወዴትም አልወጣም። እኔ ወጥቼ ልያቸው። ጎሽ ኪንጎዬ እስኪ ሂድና ያቸው። እነዚህ ልጆች ካገኟቸው አንድ ነገር ያርጓቸዋል። እሺ በቃ እነሱ የራሳቸው ጉዳይ። ባሌ ግን አንድ ነገር እንዳይሆንብኝ። አንቺ ቢያንስ ኩኩሻ እህትሽ አይደለች? ይለካ ኩኩሻ ማለት ሞትር ሰ በሷማ ቀልድ የለም። ማዘሯ ከፎከርሽ መታነሰሽ እንጂ እኔ እኮ ግርም የሚለኝ ልክ ጉልበት እንዳለው ሰው የምትጨረጨረው ነገር እፍ ብላት እኮ አፈር ድሜ ነው የምትገጥ። ኧረ ተው ብራይ ምን ዳረተው እንዴ? ከቅድም ጀምሮ እኮ ስለሷ ነው እያወራ ያለው። ይሄ ነገር በሰላም ነው? ላውራ ባውራስ
ደግሞ በሰላም አይደለም ሰድባይ ነው ሙልጭ አድርጋ እንዳልሞት እንዳልሽር አድርጋ ሰድባይ ነው። ግን እኮ ዳይመንድ እሷ ብቻ እኮ አይደለችም፣ አንተም ሰድባሃት። አይ ዶክተር እኔ ነኝ የማውቀው የእሷ ስድብ እንዴት አድርጎ አጥንት እንደሚሰረስር እኔ ነኝ የማውቀው። እኔ ምን ተሳደቡ እንዴ? ሙልጭ አድርጋ እኮ የምትሳደበው እሷ ልጅ። አረ ተረጋጋ ዳይመንድ፣ ራስን ለማሞክር። ዶክተር ደግሞ ማንን መሰልኩ? ከቅድም ጀምሮ እኮ እየተበሳጨ ነው ያለው። ምን ላድርግ ዶክተር? ከዚህ በላይ ምን ላድርግ? ሰደበች፣ ዝም አለ። ገላመጠች፣ ዝም አለ። የተከበርኩበት ሰፈር ላይ አናቴን በረገደች፣ ዝም አልኩ። እሺ ከዚህ በላይ እኔ ምን ላድርግ? እሺ ዶክተር ዝምታ እኮ ፍራቻ ነው እኮ የመሰላት። የፈራሁት እኮ ነው የመሰላት። እንዴት እንደሚያደርጋት አላያትም እንዴ? እንደዚህ እኮ ነው የሚያደርጋት። ዝም ብዬ ሳያችሁ ግን ሁለታችሁም ጤነኛ አትመስሉኝም። እኔማ የተረጋገጠ የተመሰከረልኝ ጤነኛ ነኝ። ይልቅ እንጂ ቡርጥ እጅና እግሯን አስሮ እዛ አማኑኤል መክተት ነው ያለበት። እሷን ተዋትና ዳይመንድ፣ አንተ እንዴት ነህ? በሰላም ነው የጠፋው? እኔማ እኮ አመመህ እንዴ ብዬ እያሰብኩኝ ነበር። በመንገድ ላይ ስወጣም አግኝቼህም አላውቅም። በሰላም ነው የጠፋው? ምን ሰላም አለኝ ዶክተር? እኔ ምን ሰላም አለኝ? ያለው ይመስላል እንዴ? የለውም እኔ ቀፎ እኮ ነው ያለው። በዚህ አሹ፣ በዚህ ኪንጎ፣ በዚህ ቤቲ፣ በዚህ